ግሪክ የጥምቀት በዓልን በባህላዊ የውሃ ቅዳሴ ሥነ ሥርዓት አከበረች። ዛሬ በመላው ግሪክ የጥምቀት በዓል ኤፒፋኒ በባህላዊ ውበት ተከብሯል። ይህም በውሃ ቅዳሴና በዋና ወደቦች ውስጥ ቅዱስ መስቀልን ለማውጣት በባህላዊ መዝለል ተገልጿል። ትራይስ የግሪክ የጥምቀት ክብረ በዓል ማዕከል በአገሪቱ ትልቁ ወደብ ትራይስ ሥነ ሥርዓቱ በአቴንስና በመላ ግሪክ አርኪቢሽን ሂየሮኒሞስ ሁለተኛ ተመርቶ ተካሄደ። ቀኑ በትራይስ ሜትሮፖሊታን ሴራፊም የተመራ በቅዱስ ሥላሴ ካቴድራል የተካሄደ የበዓል ቅዳሴ ጀመረ። ከዚያም በኋላ ከቅዱስ ስፒሪዶን ቤተክርስቲያን ተቃራኒ በሚገኘው የወደብ ዳርቻ የውሃ ቅዳሴ ተካሄደ። በዚህ ዓመት ቅዱስ መስቀሉን ከባህር ውስጥ ያወጣው ፓናጂዮቲስ ጎራስ ሲሆን ዓለም ሁሉ በፍቅር እንዲተባበር መኛለሁ ብሎ የአንድነት መልእክት አስተላለፈ። የሪፐብሊክ ፕሬዝዳንት ኮንስታንቲኖስ ታሱላስ በሥነ ሥርዓቱ ተገኝተው የቀኑን ምልክታዊ አስፈላጊነት እንዲህ ብለው ገለጹ። በአገራችን ትልቁ ወደብ ውስጥ ይህን ሁሉን የሚያበራ የጥምቀት በዓል እናከብራለን። እኛ በጣም የምንፈልገውን ብርሃንና እውነት ለመካፈል ይህ ብርሃን በእምነት ወደፊት እንድንጓዝ ይመራናል፣ ወደ ግላዊና ወደ የጋራ ኃይል ይቀየራል። ተሰሎኒኪ የጀግናነት ትዕይንት በተሰሎኒኪ ሥነ ሥርዓቱ በከተማው ወደብ ፒየራ ተካሄደ። ከብርድ አየር ቢሆንም ከሁሉም ዕድሜ ቡድኖች የመጡ 56 ጀግኖች መዋኛዎች ቅዱስ መስቀሉን ለማውጣት ከጀልባዎች ወደ ተርማይክ ባህር ዘለሉ። ከእነርሱ መካከል 23 ዓመቱ ሴርጂዮስ ፓጎኒዲስ መስቀሉን ከውሃ ውጭ አውጥቶ በዳርቻው የተሰበሰቡ ሺዎች የእምነተኞች ጭብጨባ ተቀበለ። ጥምቀት ከክርስቲያን በዓላት መካከል አንዱ ከፍተኛ አስፈላጊነት ያለው ሲሆን ኢየሱስ ክርስቶስ እንደ እግዚአብሔር መገለጡን ያስታውሳል። ይህ በዓል ቴዎፋኒ ተብሎም ይጠራል። ሁለቱም ቃላት ከግሪክ ቋንቋ የመጡ ሲሆኑ ኤፒፋኒ ማለት መገለጥ፣ ቴዎፋኒ ደግሞ የእግዚአብሔር መገለጥ ማለት ነው።